የማርቆስ ወንጌል ከኔ ጋር ታውጣላችሁ። ኪታብ ማሪኮ ነው ሊምባፈዳ ምዕራፍ 16 ከቁጥር 19 ቀጀልቱ ቁዳኒ ሰጋሊ ስፍራውን በጌታ ስም አነባለሁ። ፍለሱ መቃ ጎፍተቲኒን ዱቢሳ የመልእክቴ ዋና ሐሳብ ተልካል የሚል ነው። ማጥዱሬኒ ጀቻርዳ ላዩ ኤርገምቴ ዋንጀድ ጌታ ኢየሱስም ከነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔር ቀኝም ተቀመጠ። እነርሱም ወጥቶ በየስፍራው ሁሉ ሰበኩ፣ ጌታም ከነርሱ ጋር ይሰራ ነበር። እስቲ አሜን በል። እስቲ አሜን በል። በሚከተሉትም ምልክቶቻቸውም ቃላቶች ያጸና ነበር። በሚከተሉትም ምልክቶች ቃላት ያጸኑ ነበር። ፖይንት እዚህ ጋር ነበር። ጌታ ኢየሱስም ከነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ። በክብር ምን አደረገ? አረገ። ጌታ ኢየሱስ ከነርሱ ጋር ምን ካደረገ በኋላ ኤጊሳ ወሊና ሳይድ ዱበቲ ጎፍታ ኢየሱስ ክርስቶኒ ኦልፉደሜ ጌታ ኢየሱስ ካወራ በኋላ ኤጊ ወራና ሳይድ ዱበቲ ከተነጋገረ በኋላ ኤጊ አሳ ወሊን ቀባ እያያቸው ከፋለ አዶወሪ አርገኑ ኦልጀዴ እያያቸው እነሱ እየተመለከቱ ከዓይናቸው ተሰወረ። ኦዱሞሪ ላላኑ ኢልሳኒ ዱራ ዶካቴ አንድ ትእዛዝ ሰጥቷል። አጃጅቶ ከነጂ ወንጌልን ስበኩ አላቸው። ኢንጂል ለላባቴ ወንጌልን ስበኩ አላቸው። ኢንጂል ለላባቴ በአሕዛብ ፊት ስበኩ አላቸው። በአማኞች ፊት ስበኩ አላቸው። ገፈዱራ ለላባቴ ዴን አሜን አሜን። ሲ አሜን በል። አሜን። ለመስበክ ምን ያስፈልጋል? ዱቢ ዋቃለ ለቡፍ ማንትና ማበርባቺስ ለአንድ ሰው ወንጌልን ወጥቶ እንዲሰብከው ምን ያስፈልጋል? ነሚ ቶከኪኒ ባይ ኢንጂል ለለቡ ማንት በርባቺሳ ያስፈልጋል። ጀቤና በርባቺሳ በምልክት የሚያጸና ጸጋ ያስፈልጋል። ከናምስ ዱጋናም ጀቤሱ በርባቺሳ አንድ ነገር ይደረጋል። ዋንቶኮ ቶልፈማፍ አቅም ይዘህ ትሄዳለህ። ጀቤን ቀበቴ ዴ አስጨናቂው ላይ ሄደህ ትረግጥበታለህ። ዋንሲ ጋር ገልችር ዳባታ ኦቾ ሞሻ ካታራዲያ ናሳ አቅም ይዘህ ትሄዳለህ። ጀቤን ፍላቴ የሆነ ጠንቋዮች አካባቢ ሄደህ ትጫማለህ። ለምነህ ሳይሆን አስጨንቀህ ትገዛለህ። አሜን። ጃላቴ ዶንታኔ ዲብዴ ቢቺሲስታ እስቲ አሜን ጀዲ መልእክቴ ነው። ተልከሃል። ለምነህ ሳይሆን አስጨንቀህ ትኖራለህ። ከዳቴ ዶንታኔ ጋር ገልችቴ ጅራታ እኔ እግዚአብሔር ምስክሬ ነው። ወደ 16 ሰዎች አንድ ነገር ትቀበላላችሁ። ናሚ ኩዳኒ ጃዋን ቶኪ ፉዳታኒ 16 ሰዎች አንድ ነገር ትቀበላላችሁ። ናሚ ኩዳኒ ጃዋን ታይ የሆነ አስጨናቂ አካባቢ የእግዚአብሔርን ኃይል ታሳያላችሁ። ወሪ ሰንጋር ገልጮለሱን ከሰ ጀቤኑ አቀም የእግዚአብሔርን ኃይል ታሳያላችሁ። አሜን። ጀቤኑ አቀም ሙልፍተኒ መጽሐፍ ሐዋርያ ሥራ አውጡልኝ ከኔ ጋር ታቡ ጄር ገቶታ ነው ሊምባፈዳ ምዕራፍ 2 ከቁጥር 1 በቆት ለማቀጀልቱ ቶኮ ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆኖ አብሮ ሳሉ ድንገት እንደሚናጠቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጦ የነበረበትን ቦታ ሁሉ ሞላው። እንደ እሳት የተከፋፈለ ሊሳኖች ታያቸው፣ በእያንዳንዱም ላይ ተቀመጠባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስ የሚናገሩ ዘንድ እንደሰጣቸው በሌላ ሊሳኖቹ ይናገሩ ጀመረ። እሺ አሜን በል። ከሰማይም በታች ካሉት ሕዝብ ሁሉ በጸሎት የተጉት አይሁድ በኢየሩሳሌም ይኖሩ ነበር። ይህንም ድምፅ በሆነው ጊዜ ሕዝብን ሁሉ ተሰብስቦ እያንዳንዱ በገዛ ቋንቋ ስንናገር ስለሰሙ ስለነበረ የሚሉትን አጡ፣ ተገረሙም ተደነቁም፣ እንዲሁም አሉ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ኢየሱስ ጌታ ነው። እነኚህ የሚነጋገሩት የገሊላ ሰዎች አይደሉምን? ወሪ አሳው ኩኒኒ ወር ገሊላን ታውዌ ትላንትና ኖርማል የነበሩ ሰዎች ከሌ ወሪ ነገ ቀቡ ከሁለት ወር ከሁለት ሳምንት ከሁለት ዓመት በፊት ኖርማል የነበሩ ሰዎች ጋን ለማን ቶርባን ለማን ጂ ለማን ዱራት ወሪ ነው ሞል ዝራቱ ከጌታ ኢየሱስ ጋር በሚኖሩበት ጊዜ እንደማንኛው አይነት ሰራተኛ ጋፍ ኢየሱስ ክርስቶስ ሊንጅራታና ኩሞጀቱ አከሚ ኢየሱስን ሲያገለግሉ የነበሩ ሰዎች ወሪ ኢየሱስ ተጃጅላ ቱራኒ ኢየሱስ አንድ ነገር አላቸው። ኢየሱስ ዋንቶክ ጀዴን ወደ ላይ ሄዳለሁ፣ አንጋር ጉባን ዴማ ወደ ላይ ሄዳለሁ፣ አንጋር ጉባን ዴም አንድ ኃይል እሰጣለሁ። ጀቤን ቶክሰን ይሄን ብቻ መሆን አትችሉም። ቆበት የሰንታው እንደንዴታ ብቻኝነት እንዳይሰማችሁ አኮቡማን ሰኒትን ዳገን አንድ አቅም ልክላችኋለሁ። ጀቤን ቶክሰን ይርጋይ በዛን ጊዜ ሳዲሱኒ
የእግዚአብሔርን ኃይል ታሳያላችሁ። ጀቤኑ ዋቀን ዲዴስታ በኢየሩሳሌም በዙሪያ ጋር ኢየሩሳሌም በሰማርያ እየዞራችሁ ሰማርያ ለመራ እየዞራችሁ አዶር ዞርተኑ ወንጌልን ትሰብካላችሁ። ወንጌል ለላብዳን ኢየሱስ ጌታ ነው። ኢየሱስ ጎፍታ አንድ ጴጥሮስ የሚባል ጌታን በጣም የሚወደው አንድ ሰው ነበር። ነምሽቶ ከጴጥሮስን ከዋቅ አክመለ ጃላቱቱር በጣም የሚወድ አክመለ ከጃላት በጣም ይወደዋል። አክመለ ጃላት እንደ ጴጥሮስ ማንንም አይወደው። ኤኑለና ጴጥሮስ ዋቅ እስከ መጨረሻ ተከተለው። አግዱማ ጉልቴ እስከ መስቀል ሞት ተከተለው። አግኒ ዱዋሲ ጉልቴ መጨረሻ ላይ ግን አቅም አጣ። ዱምረተ ሞዘቤኒን ጣም አቅም ያጣበት አንድ ሪዝን አለ። ሰበብኒ ጀቤን ደቤፍ ተኮት ኃይል አልነበረው። ጀቤን ቀባቴ ኃይል አልነበረው። ጀቤን ቀባቴ ፍቅር ብቻ ነበረው እንጂ ኃይል አልነበረው። ጃላል ጨለ ቀባት ማለ ጀቤን ንካ ኢየሱስ ጌታ ነው። ኢየሱስ ጎፍታ መንፈስ ቅዱስን ከተቀበለ በኋላ ኤጊያ ፉር ቁልቁሎ ፍዳቴን ዱዱባ እንዲህ ብሎ ተናገረ። 3 ላይ ትላንትና እናንተ ከሌይሰኒ እዚህ አደባባይ ላይ ሰቀላችሁ የገደላችሁ የናዝሬቱ ኢየሱስ ይሄንን ታምራት ሰርቷል አለ። አንካሳውን ካዘለለ በኋላ በአሕዛብ ፊት ኢየሱስን መሰከረ። በአንድ ሴት ፊት መናገር ያቃተ ትላንትና በአንድ ሰው ፊት ኢየሱስን መመስከር ያቃተው ጴጥሮስ በምዕራፍ 3 ላይ እንዲህ ብሎ ተናገረ። እናንተ ትላንት በእንጨት የሰቀላችሁ የናዝሬቱ ኢየሱስ ይሄንን ታምራት አድርጓል። ማሚስ ከላዩ ቶልቼ አሜን። ምን ከተቀበለ በኋላ ካላችሁ ኃይሉን ከተቀበለ በኋላ ማን የጊፍዳት እንዱባ የጀታን አፉር ጀቤን ኃይል ከተቀበለ በኋላ ጀቤን አፉር ቁልቁሎ የጊፍዳት እንዱባ አንድ ቤት ላይ ዛሬ አንድ እሳት ይጥለዋል። ማንቶ የመንፈስ ቅዱስ እሳት ይባላል። ኢብዳ ፉር ቁልቁሎ ጀዳማ ከኔ ጋር አለ ሰዎች አላችሁ። ውጭ በኩል ያላችሁ ይሰማል። ወሪያል ጅርተን ሰኒት ኢየሱስ ያድናል። እንዲህ ብለዋቸዋል። ኢየሱስ አካስ ጀደን ኢየሱስ ሂዱ፣ ዴማ፣ ስበኩ፣ ለለባ፣ ተናገሩ፣ ዱባዳ፣ አቅሜን አሳያለሁ። ጀበኒ አትፍሩ፣ ለአሕዛብ አትፍሩ፣ ሶዳቲና ለሚያስጨንቁ አትፍሩ። አሜን። ለገዢዎች አትፍሩ፣ ለወራኞች አትፍሩ፣ ለአስጨናቂዎች አትፍሩ። አንድ ነገር ይሆናል። ኃይሉ ይገለጥላችሁ። ኃይሉ ይገለጥልኛል። የእግዚአብሔር ኃይል ይገለጣል። አሜን ነው ወይ? ሰው ያለ ኃይል ወንጌል መስበክ አይችልም። ሰው ያለ እግዚአብሔር ኃይል ኢየሱስ ጌታ ነው ማለት አይችልም። ሰው ያለ እግዚአብሔር መንፈስ ቅዱስ ሽባው እንዲተረተር ማድረግ አይችልም። ሰው ያለ ኃይል በሽተኞችን መፈወስ አይችልም። እጅን ዘርጋ፣ ልጸልይ በኢየሱስ ስም። የእግዚአብሔር ኃይል ወደ ቤት ይገባል። አሜን። የእግዚአብሔር ኃይል ወደ ቤት ይገባል። የሆነ የተደፈነው ነገር ይነሳል። ትላንትና አለ እናንተ የሰቀላችሁ የገደላችሁ አሳልፋችሁ የሰጣችሁ በእንጨት የሰቀላችሁ የናዝሬቱ ኢየሱስ ይሄንን ታምራት አድርጓል። ከዚህ በፊት መናገር አልቻለም። ሰውየው አላቅም አለው ኢየሱስን ካዶ በአንድ ሰው ፊት ይህ ሰው ፊቱ ያስታውቃል በተባለበት ጊዜ ኢየሱስን ይመስላል፣ ፊቱ የኢየሱስ ይመስላል ስሉ እናንተ የምትሉትን ኢየሱስን አላቅም አለ። ምዕራፍ 3 ላይ እንዲህ አለ ደግሞ እናንተ የሰቀላችሁ የናዝሬቱ ኢየሱስ ይህንን ታምራት አድርጓል። ይኸውልህ ምክንያት በሚፈልጉ ሰዎች አካባቢ ኢየሱስን አደመቀው። ለማን እንደምናገር አላቅም። ግንባርህ ላይ ኢየሱስ ይደምቃል። የሆነ ቢሮ ስትገባ ኢየሱስ ይደምቃል። ሁሉኑ በሀከት ዛብራዲ አላቫካታ ሰባሃ እጅን ዘርጋ ልጸልይ በኢየሱስ ስም። የሆነ አካባቢ ስትሄድ ኢየሱስ ይደምቃል። ፊትን ያዩ ሰዎች ኢየሱስን ያያሉ። ወሪፉል ከንከላል ኢየሱስ ራተርጋይ አሊባናካያ አሜን ነው ወይ?
አጠገብ ያለው ሰው ኢየሱስን ማሳየት ይቻላል በል። ኢየሱስ ሙልሱን እንደንዳማ ድገም አንድ ጊዜ ኢየሱስ ሙልሱን እንደንዳማ የመጨረሻ ድገም ኢየሱስ ሙልሱን እንደንዳማ አሜን። ትላንትና ዝም በል ሲባል የነበረ ሰውዬ ከለጨልስ ነሚ ጀዳኒ ጀቻ ቱራኒ ነሚቺ ሱን አትናገር ሲባል የነበረ ሰውዬ እንዱበቲኒ ነሚቺ ጀቻኒ ቱራኒ ይህን ስማየት ሰዎች አልፈልግም ስላሉ የፈራ ሰውዬ ማቃከነ ሞቲ ፈረን ጀናን ነሚቺ ሶዳ እንዲህ ብሎ ተናገረው። አከን ጀሬ ዱበት ከእናቱ ማፀን ጀምሮ አንካሳ ወደ ሆነ ሰው መጣና ነመ ኤጊ ደለቴን ጀልቀበና ፈተይ ልትድን ትወዳለህ ማየት ትፈልጋለህ ሲባል ፈዩን በርባደ ጀዴ ጋር ምክንያቱን ሲያበዛ እንዲህ ብሎ ነበር የተናገረው። ሰበብ ደሴና ነከን ጀዴ በናዝሬት በኢየሱስ ስም ማቃየሶ ናዝሬቲቲን ተነስና ካይዲ አሲያቺ ደሚጄ አሜን። ተነስና ካይ አሲያቺ ደቢ ጀዴን ውስጥ ላይ መልእክት በጣም ይጮሃል። በዚህ ቀናቶች ውስጥ ላይ ጉያ ከንከሰቲ ኤርጋንቱን ኢንኬስ ከየተከመለ ኃይል የሚቀበል ሰው ስላለ ነው የጌታ የሚናገረው። ማኒፊ ነምዘቤን ፍለቱቱ ጅራተና አላቅም ይሄንን ኮት እንደለበስ ነው የሆነ ኃይል የሚለብስ ሰው አለ። አኮቲ ከንከያን ዘቤን ታይነምከ የመጨረሻ አጠገብ ያለው ሰው እንዲህ በል፣ እግዚአብሔር ኃይል ይሰጣል። ዋቂ ዘቤን ሲሄና ከተማው ይሰማል፣ ድሪሌን እንደጋ ገጠር ይሰማል። ኦላን ከድሌን እንደጋ አንተን ያዩ ሰዎች ወሪሲ አርጋን ኢየሱስን ያያሉ። ኢየሱስ አርጋኒ እየጨመርክ ትሄዳለህ፣ ደረቻ ደምታ እየገዛ ትሄዳለህ። ቢታ ደምታ እፍረት አይሆንልህም፣ ኤሪሲቲንታው ቤቲ ላይ ሞት አይሆንልህም። ከራ ቶቲ ያዋጁ ተሽሯል። አሜን። ለብሲን ሱላዩ ገርገልቴ አትዶይ አና ቀማይ ወንቶይ አና ሳይኪዮይ አና አልኩት። እንደዚህ የዳንኩኝ በሱ ነው። ቀን ይወጣልኝ በሱ ነው። አሜን። እኔ ሰው የሆንኩኝ በሱ ነው። ካናም ታየን ኢሳኒ አሜን በል አንዴ። ስቀኝ ከፍ አድርግና በሱ ነው በሎች ኢሳኒ አሜን። አሜን ነው ወይ? አሜን። አንድ የሚደንቅ እዚህ ቦታ ላይ አንድ ቃላት አለ። ጀችናም ማምሲስቶኮ ፍለት የሚያዩ ሰዎች ተገረሙዋል። ወሪ ሰርጊማሜ እንዴት ተገረሙ ሲባል ትላንትና እነሱ ከሚያውቁ ማንነት እነኚህ ሰዎች ተቀየሩ። አካማሜ ወደ ጀዳኑ ኤኑማ ወሪ ከለ ቤከኑኒ ወሪ ኩላ ጅጅራ የተለመደ ህይወት የሚኖሩ ሰዎች አመል በረተም ወሪ ጅራቱ ከጥቂት ቀናቶች በኋላ እሳት ተቀበሉ። ኤጊ ጉያዲ ቆደ ኮንዱ ዱበት ኢቢቱ ፈታን ኦቾ ሞኮ ታካታ ያባህ የሆነ እሳት ከተቀበሉ በኋላ መቀመጥ አልቻሉም። ኢቢቲ ታየጊ ፍለታ መናገር ጀመሩ። አካባቢ ላይ የሆነ እሳትን ማከፋፈል ጀመሩ። የሆነ አካባቢ ኢየሱስ ኢየሱስ ማለት ጀመር። አንድ ሰው አቅም ካለ እጅን ከፍ አድርገህ እንዲህ ብለህ አውጅ ከኔ ጋር ኢየሱስ። ድገምና ኢየሱስ ኦናና ባሃ ልብስ ኢየሱስን ይነግራል። ኡፋቲ ካንከ ኢየሱስ ይማይ አሜን። አንድ መልእክት አለኝ። ኤርጋቶ ቀባ አንድ ነገር ይሆናል። ዋንቶ ኮቱታ ከትላንትናው ቦታ ትነሳለህ። ኦላ አንድ አነጋጋሪ ነገር ባንቺ ቤት ይጀምራል። አሜን። ወኒ ባንተ ቤት ይጀምራል። ይጀምራል። ሰው አብዷል ወይ እስክትባል ድረስ እግዚአብሔር በታላቅ በረከት ይባርካል። ቤቲ ከዚህ በኋላ ኢየሱስን ይናገራል። ቤቲ ኢየሱስን ያወራል። ያመራቴ አግጀዳኑ ወሲቲ ዋቂዋ ማማሲ ቶልቻ እጅ አድርገ ቤቴ ኢየሱስን ያወራል። ማኒኪ ኢየሱስ ጨላታ ድገምና ቤቴ ኢየሱስን ያወራል። ማኒኪ ኢየሱስ ጨላታ አሜን። ኮቦሆ ሻዳ ካቲያ ዳባሳ አሜን ነው። ከኔ ጋር ይሄንን ኃይል የሚፈልግ ሰው አለ? ጀቤን ከነሚ ፈድንጅራ ኢየሱስን የሚያወራ ማንነት አሜን። ጀቤን ኢየሱስ አሰው ግንባርሽ ኢየሱስን አሜን። አዲካን አለባበስ ኢየሱስን ኡፋቲ ልጆችሽ ኢየሱስን ኢጆለን ተንደ የለበስከው ልብስ ኢየሱስን ያና ቱፋቲ ጤንነት ኢየሱስን አሜን። አሜን ነው። ኢየሱስን የሚያወራ ማንነት አለኝ። የነካ ሰው ይፈወሳል። እርግጠኛ ሆኜ ነው የምናገረው። አንድ ሰው ዛሬ ተፈውሶ ይወጣል። ኢየሱስ ጌታ ነው። አጠገብ ያለው ሰው ነካ አድርግና ኢየሱስን ታሳያለህ ብለው ኢየሱስ ዲደስታጀ ናምስዳቱ ጅሩን ዮሴሶ ሙልፍታ የሆነ ግሩፕ የሆነ ሰውን ሲያሳየው ነሚታ ወሪ ግሩፒታ ተኮዘናም የሆነ ግሩፕ የሆነ ነገር ሲያሳየው ግሩፒታ የወጣዋን ታይገር ሲሱ አንተ ግን ኢየሱስን ታሳያለህ። አታሞ ኢየሱስ
ሙልፍታ አሜን ሃሌሉያ እሺ ከነጋራው ኢየሱስን ማሳየት የሶ ሙልሱ ብራዘር ኢየሱስን ማሳየት የሶ ሙልሱ በአገልግሎት ላይ ኢየሱስን ማሳየት ታዛዚል ከራ በልጆች ጉዳይ ላይ ኢየሱስን ማሳየት ዋን ከራ በትምህርት ደረጃ ላይ ኢየሱስን ማሳየት አንድ ሰው ብድግ ብለህ አሜን በል ከፍጥረት በፊት የነበረው ቃላት ከዛሬ በፊት የነበረው ከዘላለም በፊት የነበረው የምን ቃል ነው? የትንቢት ቃል ነው። ይዤዋለሁ። አሜን ሃሌሉያ አሜን ነው። የትንቢቱ ቃል በር የሌለበት ቦታ በር ይከፍታል። ኢየሱስ ያድናል። ዛሬ ለእኛ እንግዳ ነው። ይሄ ቃል ግን አይቷል። ቃሉ አይቷል። ይሄ ነገስታቶች አንዱ በአንዱ ላይ የሚነሳ ነገር እኛ እንግዳ ቀድሞ ተጽፏል። እዚህ ጋር በዘመኑ መጨረሻ አለ አባት በልጁ ላይ፣ ልጅ በአባቱ ላይ፣ መንግስት በመንግስት ላይ ይነሳል አለ። ጊዜው ቀርቧል። መጨረሻ ጊዜ ላይ ነው ያለነው። የትንቢቱ ቃል እየተፈጸመ ነው። ወደኋላ ቀረኛ ነው እንጂ ቃሉ ቀድሞ ሄዷል። አንድ መልእክት አለ ዛሬም ለኔ። ይህንን ቃል የሰማ ሰው ሁሉ በአደባባይ ኢየሱስን ያደምቃል። ይህንን ቃል የሰማ ሰው ሁሉ በአደባባይ ኢየሱስን ያደምቃል። አሜን ነው ወይ? እስቲ ኢየሱስን አደምቃለሁ በል። ኢየሱስ ያድናል። የእግዚአብሔር ሰውን ተጠቅሞ እዚህ አካባቢ ኢየሱስ እየደመቀ ነው። አንዱም ይደገማል። እዛም ኢየሱስ ይደምቃል። እዛም ኢየሱስ ይደምቃል። ጓዳሽ ላይ ኢየሱስ ይደምቃል። በአንተ ቤት ላይ ኢየሱስ ይደምቃል። በልጆች ዙሪያ ላይ ኢየሱስ ይደምቃል። ነቅነቅ አድርግና ኢየሱስን አሳያለሁ በል። አሜን ነው ወይ? ጴጥሮስ እንዲህ አለ። እናንተ የሰቀላችሁ እናንተ ያጠፋችሁ በእንጨት የሰቀላችሁ የናዝሬቱ ኢየሱስ ይህንን ታምራት አድርጓል። ይህንን ድንቅ አድርጓል። ስለምን ትገረማላችሁ? ኢየሱስ ጌታ ነው። በዛን ሰዓት ላይ የገሊላ ሰዎች ኢየሱስ ከመካከላቸው ተነጥቆ ሲሄድ ቆሞ ሲያዩ ባዩ ጊዜ ስለምን ቆማችሁ ታያላችሁ? ከመካከላችሁ እየሄደ እያያችሁ እንደሄደ እያያችሁ ይመጣል። እመጣለሁ አለ እኮ እሄዳለሁ አለ እመጣለሁ አለ። ነገር ግን አለ ስራ ሰጠን። ስበክ፣ በግዛም ስበክ፣ አለግዛም ስበክ፣ ኢየሱስን አሳይ። የቃሉን ርዕስ እንዲህ ብዬ ዛሬ ከእናንተ ጋር እያሳለፍኩኝ ነው። ሂድ፣ እግዚአብሔር ካንተ ጋር ይሆናል። ሂድ፣ እግዚአብሔር በምልክት ያጸናሃል። ሂድ፣ የእግዚአብሔር ኃይል በቤት ላይ ይሰራሃል። ሂድ፣ የሞተብህ ነገር ትንሣኤ ያገኛል። ሂድ፣ ያንተ ነገር እንደገና ይነሳል። አሜን ነው ወይ? አሜን። ሲ አሜን ጀዲ፣ ሲ አሜን ጀዲ፣ ሲ አሜን በል። በምልክት የሚያጸና አቅም ከኛ ጋር አለ።
ወንጌል በኃይል ነው። ወንጌሊ ጀበናን ከኔ ጋር ናችሁ አገልጋዮች? እግዚአብሔር ባርካችሁ። ከኔ ጋር ናችሁ ምእመናን? ከኔ ጋር ናችሁ? ወንጌል እንዴት ነው ካላችሁ በኃይል ነው። እንጂሊ አከሚል ለለበዮ ጀተን ጀበናን ለለበ ወንጌል በኃይል ነው። እንጂሊ ጀበናን ለለበኒ ቅድም ባየንበት ቦታ ላይ እንዲህ የሚል ቃል እያየን ነበር ነው። ጌታ ኢየሱስም ከእነርሱ ጋር በምልክት የምናገሩትን ቃላቸውን ያጸና ነበር። ተፈወሱ ሲባል ይፈውስ ነበረ። በሰላም ሂድ ሲባል በሰላም ይላክ ነበረ። ይሳካ ሲባል ስኬት ያሳይ ነበረ። ይሄ ቃል ይዤ መጥቼዋለሁ። ተልእኮ ይዤ መጥቼዋለሁ። የሚቀበል ሰው አለ? እጅን ዘርጋ። ሻባዲ ባሃ ካታራቢላ ባሃ ኮቴሴ ፕራዲያናሳ እየፈራህ ባለው ጉዳይ ለዛሬ ኃይልን ልካለሁ። ያ ነገሩ ሳይሞት በሕይወት ይጠብቃል። ያ ነገሩ ሳይሞት በሕይወት ይጠብቃል። ከዚህ በኋላ እንዲህ ይሆናል። አንተ የቀበርከው ነገር፣ የጣልከው ነገር፣ የወደቀብህ ነገር ትንሣኤ ያገኛል። ትንሣኤ ያገኛል። ይዛሃደኪ ባህሪያሳ እንዲህ ብለህ ቀኝ ከፍ አድርገህ ትንሣኤ ያገኛል በል። አንዴ ድገምና ትንሣኤ ያገኛል በል። አንዴ ድገምና ትንሣኤ ያገኛል በል። እሺ ትንሣኤ አገኘ በልሽ። ለአንድ ሰው የሆነ የቆመበት ነገር እርምጃ ይጀምራል። ወንንም ተኮ ከዳበታ ደምስ ጀልቀብዲ እኔ እንደ እግዚአብሔር ቃል ይተነብያል። ነገራችሁ መራመድ ይጀምራል። ነገራችሁ መራመድ ይጀምራል። ቅባታችሁ መራመድ ይጀምራል። ኃይላችሁ መራመድ ይጀምራል። ጸጋችሁ መራመድ ይጀምራል። አሜን ነው ወይ? እሺ መራመድ ጀመረ በልሽ። ደሙ ያጀልቀበ አሜን በላንደ አሜን። ምን ማድረግ ጀመረ? ማንታው ጀልቀበ ምን ማድረግ ጀመረ? ደሙ ያጀልቀበ ምን ማድረግ ጀመረ? ደሙ ያጀልቀበ መራመድ ጀመረ በል። ደሙ ያጀልቀበ ከዚህ በኋላ አማንዱዱ የኔ ትንቢት፣ ራጉምሲኪ፣ የኔ ቃል፣ ጀቺኪ፣ የኔ መልእክት ኤርጋንቲ እግዚአብሔር የተናገረኝ ዋዋቂነ ዱበት ያ ሱኒን በምድረ ባዳ የሰማሁት ከለፈሎ ከሰደደ መራመድ ይጀምራል። ላዩ ደሙ ጀልቀበ አሜን። ሐዋርያት ሥራ ምዕራፍ 3 ላይ እንዲህ ይላል። ኪታቡ ጀር ገቶታ በቆሰዲራ ተከስቼ ቀኝ እጁ ይዞ ምን አስነሳው ይላል። አርክ ሚርጋለ ቀበን ካሴ ቀኝ እጁ ይዞ ምን አስነሳው ይላል። አርክ ሚርጋ ቀበን ካሴ የተነሳ ሰው ምን አይነት ሰው ነው? ነሚ ከነማከሚ ምን አይነት ሰው ነው? ነማከሚ ከእናቱ ማፀን ጀምሮ ኤጊ ገራ ሀዲሳ መራመድ ምን እንደሆነ የማያውቅ ሰው፣ ናም ተክ ደሜን በ መራመድ እንዴት እንደሆነ ያልተለመደ ሰው ደሙ ነከሚ ነሚን በረቲን ቀኝ እጁ ያዘውና አርኪሳ ከሚርጋ ቀበ አስነሳው ይላል። ኢንካሴ በዛን ጊዜ ይላል ሳዲሱንራ እግሩና ቁርጭምጭሚቱ ምን ሆነ ይላል? ጸና። ሳዲፍ ለፌለን ይሳለን እንጀባቴ ምን ወጣ ሲባል ኃይል ይወጣል። አንተ ባየዮ ጀዳን ጀበነቱ ባይ አሜን ሃሌሉያ አሜን ነው። አሜን ልተንብል ሲራጎ ልጸልል ሲከዳዶ ቃል ጊዜ እንዲህ እየጨርሼዋለሁ። ጀች ዱቢ ተልካል፣ በኃይል ትገለጣለህ። ላዩ ሲርጋኒ ጀበና ሙላታ ተልካችኋል። ላዩ ኤርጋምተኒ ኃይል ከእናንተ ጋር ይሆናል። ጀበኒለን ይሰንጉልባ የተላካችሁ ናችሁና ይሰወር ኤርጋሜ ኃይል አይወሰድባችሁም። ጀበኒ ሰኒራን ፉዳተሙዌ